ድንግል ማርያም የያይነ ስውር ወራዊ አስቤዛ ነው። የእግር የሌለው ወራዊ አስቤዛ ነው። ጤና ዘመድ ገንዘብ ለከዳው ሁሉ ሰርካ ምስራ ድንግል ማርያም ይሄን አስረግጠን መናገር መቻል አለ። ዓለም ተሰብስቦ ድንግል ማርያምን አልፈልግም ቢል እግዚአብሔር ፈልጓልና ትኖራታለች። አንቺ ግን አንድ ሆነሽ ተወልደሽ አንድ ወልደሽ ሰማይና ምድሩን መላሽው ውስጡ ህሊናን የሚያሳርፍ ስለ ድንግል ማርያም ስለ እመቤታችን ሊቁ በቃ ተነፈሰ። እንዴት ብሎ ፎይ ብሎ ተኝቶ አድሮ ይሆን የተቀኘው ሊቁነቱን ለመናገር እምጥንት ይመጡ እስከ ኢዜ ደቂቃ አዳም ወሔዋን ዘአበዊሆሙ ቤተ እመየወልዱ ክልኤተ ማርያምሰ ዘለብሰት ቅድስተ ቅዱሳን በረከተ መልአክ ምድረ ወሰማያተ ወሊዳ ዋህደ ወተወሊዳ አሃተ። ይሄ በእውነቱ ብሉይ ከሐዲስ ያስታረቀ ቅኔ ነው። 5 ቤት ነው፣ ዘይዜ ነው። የተመጠነ የተለካ የተሰፈረ ንባቡ የተሰፈረ ምስጢሩ የተለካ አገባቡ የተመጠነ ቅደም ተከተሉ የተጠበቀ ንባቡ ጆሮ የሚያጠግብ ምስጢሩ አይምሮን የሚሞላ ውስጡ ህሊናን የሚያሳርፍ ስለ ድንግል ማርያም ስለ እመቤታችን ሊቁ በቃ ተነፈሰ። እንዴት ብሎ ፎይ ብሎ ተኝቶ አድሮ ይሆን የተቀኘው ሊቁነቱን ለመናገር እና ምንድነው የሚለው ሊቁ እንዳው ምናልባት ዘይ ማሰሙ የላችሁ በጣም ይቀርታ የጠረጴዛው ላይ ሰማ ይችላልና እምጥንት ይመሉ እስከ ኢዜ የአዳም ልጆች ከጥንት ጀምሮ እስከ ዛሬ ድረስ ይላል ሁለት መንታ ቢወልዱ እንኳን ምድር ሊሞሏት አልቻሉም ማለት። የሚገርማችሁ ነገር ዛሬ ዓለም በህዝብ ብዛት የሚጨነቀው ከክፋቱ ከተንኮሉ ጭንቅላቱ ከመጥበቡ የተነሳ እንጂ ምድር አልጠበበችም። በዓለም በስፋት ካናዳ ሁለተኛ ሀገር ነው ታውቃላችሁ። የካናዳ ህዝብ ብዛት 35 ሚሊዮን ነው። የኢትዮጵያ ህዝብ ብዛት 130 ሚሊዮን ነው። ካናዳ ውስጥ ገና 2-3 ቢሊዮን የዓለም ህዝብ እንኳን ቢሰፍር ገና ሰፊ መሬት አለ። አሜሪካ ከተሰፈረበት ያልተሰፈረበት ይበልጣል። ራሻ በዓለም በስፋት አንደኛ ነው በስፋት። ኢትዮጵያን 10 15 20 30 የሚሆን የህዝብ ብዛት ገና 140 ሚሊዮን ህዝብ ነው። የመሬት ጥበት የለም፣ የጭንቅላት ጥበት ነው ያለ። የአፈር ችግር የለም፣ የፍቅር ችግር ነው ያለ። እና ምንድነው ሊቁ የሚለው የአዳምና የሔዋን ልጆች ቢወልዱ ምድርን መሙላት አልቻሉም ማለትና አንቺ ግን አለ ድንግል ማርያም ነው የሚላል። አንቺ ግን አንድ ሆነሽ ተወልደሽ አንድ ወልደሽ ሰማይና ምድሩን መላሽው። ብቻሽን ተወልደሽ ብቻሽን ወልደሽ ሰማይና ምድሩን መላሽዋል። እንደው በእውነት ይሄ ጥሩ ቀን አይደለም ማለት በእውነት ነው። መምህራን ወንድሞች ደቀ መዛሙርት አሁን እኔ ቅድም የኔታየ እንደተናገሩት በእውነት አልቋል። እንደው የድንግል ማርያም ሌላ ምንም አተታሳ ያስፈልግ እኮ ወላዲተ አምላክ በመባሏ እኮ በቂዋ እኮ በቃ ሌላ ምንም አተታኳ ያስፈልግ። ማናት? ምንድናት? አባቷ ማን ነው? እናቷ ማናት? መቼ ተወለደች? መቼ ሞተች? እንዴት ኖረች? አሁን የት ናት ብሎ ለመቀባጠር እኮ እኛ ጊዜ ስለተረፈን ነው እንጂ ወላዲተ አምላክ ከተባለ ተጠናቀቀ በቃ። እግዚአብሔርን ነው የወለደችው። እግዚአብሔር ማን ነው? ሰማይ ዙፋኑ ምድር የእግሩ መረገጫ የሆነለት በወጀብና ባውሎ ነፋስ ውስጥ መንገድ አለ። መና ከሰማይ ውሃ ካለት ማፍለቅ የሚችል አፈሩን አብኩቶ ሰው ማድረግ የሚችል ዘመንን የሚለውጥ እንጂ ዘመን የማይለውጠው ጊዜን የሚያስረጅ እንጂ ጊዜ የማያስረጀው ብሎ የመዋዕል ሲባል ለሰው ዘመን የሚያስረጀው ማለት ሲሆን ለእግዚአብሔር ስንቀጽለው ደግሞ ዘመን ለራሱ ምን የሚያደርግ ማለት የሚያስረጅ ማለት ዘመንን የሚያስረጅ ዘመንን ያስረጀ ጊዜን ያስረጀ እኛን ያስገኘ የመላእክት ፈጣሪ ጌታ የምድሩ የሰማዩ ከሰማይ በታች ከምድር በታች ያለው ገና ተሰፍሮ ተቆጥሮ ተለክቶ ያልተገኘ ፍጥረትን ሁሉ የፈጠረው እግዚአብሔር የማን ልጅ ነው? የድንግል ማርያም ልጅ ነው። እግዚአብሔርን እኮ ልጄ ብላ የጠራችው እሷ ብቻ ናት። አዳም ጌታዬ ነው ያለ። ሌሎች
በአዲስ ኪዳን እንኳን ሰው ሆኖ መጥቶ ወንድሞች እያለ የመጨረሻውን የትህትና ጥግ በሚናገርበት ጊዜ ሐዋርያት እንኳን እንደውም ሊቁ ሲናገር እሱ አሃወየ ይላቸዋል ስለ ፍቅሩ። እነሱ ግን እሱ ከጀመረው በቀደደው ንፍሰስ ብለው እሁን አላሉትም። ገብረ እግዚእነ ኢየሱስ ክርስቶስ ልዑከ እግዚእነ ኢየሱስ ክርስቶስ ገብረ ኢየሱስ ክርስቶስ የኢየሱስ ክርስቶስ ባሪያ የኢየሱስ ክርስቶስ ሐዋርያ እያሉ ጻፉ እንጂ እሱ ቁልቁል ከወረደ እኛ ከፍ እንበል ብለው የእሱ ትሕትና ወደ ትዕቢት አልሳባቸውም ማለት ነው። እና እመቤታችን ባትኖር ክርስትና የሚባል ነገር የለም። ይህን አስረግጠን መናገር አለብን። እነማን ይቀበላሉ? እነማን ይደሰታሉ? እኛ በድምፅ ብቻ የፓርላማ ውሳኔ አለ። በድምፅ ብቻ የሚወሰን አለ። ዓለም ተሰብስቦ ድንግል ማርያምን አልፈልግም ቢል እግዚአብሔር ፈልጓልና ትኖራታለች። ዓለም ትስማማ ቢደሰት ባይደሰት በዚህ በኩል እድለኞች ነን። ያለንበት ቤተክርስቲያን የምናመልከው ፈጣሪ የተከተልነው ሃይማኖት ስለ ድንግል ማርያም የተመጠነ የተለካ የተሰፈረ የተቆጠረ ከብሉይ የተቀዳ በሐዲስ በኩል የፈሰሰ በሊቃውንት በኩል የጠጣ ነው። የነጻ ያልተበከለ ንጹህ የሕይወቷ የሆነ ሃይማኖት አለን። በሃይማኖታችን መትሕተ ፈጣሪ መልዕልተ ፍጡራን በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን ጽላተ ኪዳን መጽሐፍ እንደተናገረ በፈጣሪና በፍጡር መካከል የዕረፍት ምልክት የሆንሽ ብሎ መልኩ ተናገረ። እና እመቤታችን ቅዱስ ቄርሎስም ሲናገር ወላዲተ እግዚአብሔር ቃል ኮነት ለማደሪያ ድንግል ማርያም ትምህርት ናት። አስተማሪ ብቻ አይደለችም እኮ ትምህርት ናት። ትሕትናዋ ትምህርት ነው። ታዛዥነቷ ትምህርት ነው። የሕይወት እንጀራ ክርስቶስን ተሸክሞ መራ። የሕይወቷ ክርስቶስ ተሸክሞ መጠማት። ሙቀትን የፈጠረ ጌታ ተሸክሞ በቤተልሔም ዋሻ እሱን ወዶ በብርድ መቆራመድ፣ በግብፅ በረሃ መጠበስ፣ መንገብገብ፣ ቀራንዮ ላይ አይኗ እያየ ያቀፈችው ልጇ እጆቹን እግሮቹን የሳመችው ልጇ ራሱን እያሻሸች ጉንጮቹን እየሳመች እጭኗ ላይ አስቀምጣ ጡቷን ያጠባችው የተንከራተተችለት የተራበችለት የተጠማችለት ከሄሮድስ አተርፈዋለሁ ብላ በሴትነት አቅሟ በግብፅ በረሃ የተንገበገበችለት ልጇ ቀራንዮ ላይ ግን ምንም ማድረግ ባለመቻሏ አይኗ እያየ ተቸነከረ፣ ተገረፈ። ያንን ሁሉ የተቋቋመች እናት ናት። እኔ ዝም ብሎ ዛሬ በልተን ጠጥተን የምናገሰው አይነት ክርስቲያኖች አይደለች። እኛ ዛሬ የምንሰብከው ገንዘብ ስላገኘን ጳጳሳት፣ መነኮሳቱ፣ ቀሳውስት፣ ዲያቆናቱ በክርስትና አትራፊዎች ነን። ኪሳችን የሞላው በክርስትናችን ነው። ሆዳችን የሞላው በክርስትናችን ነው። ንጹህ የሞቀ የደመቀ የለበስነው የላመ የጣመ የቀመስነው ክርስቲያኖች ስለሆን ብቻ አይደለም። አገልጋዮች ሰዓሊ ለነ ቅድስት ማለታችን ነው። ድንግል ማርያም የየአይነት ስውር ወርሃዊ አስቤዛ ነው። የእግር የሌለው ወርሃዊ አስቤዛ ነው። ጤና፣ ዘመድ፣ ገንዘብ ለከዳው ሁሉ ሰርካይ ምስራ ድንግል ማርያም። ይህን አስረግጠን መናገር መቻል አለ። ይህን እኛ በስምምነት ደስ እንዲላት ብለን የምናደርገዋለን። እግዚአብሔር ወደደ፣ እግዚአብሔር ፈቀደ፣ እግዚአብሔር መረጠ፣ ልጇ ተባለ። 9 ወር ከ5 ቀን ማህፀኗን ቤተ መንግስት አደረገው። እግዚአብሔር ነገሰባት፣ አከበራት። እንዴ አሳዳጊ እናቱ እኮ አይደለችም፣ ሞግዚት እኮ አይደለችም፣ የእንጀራ እናቱ እኮ አይደለችም፣ ወላጅ እናቱ ናት። ሰዝለው ሊቃውንት እማ አምላክ ከሚለው ይልቅ ወላዲተ አምላክ የሚለው የበለጠ ይገልጣታል አለ። ለምን? እናት አሳዳጊ እናት አለች፣ የጡት እናት አለች። ወላዲት ግን ከስጋዋ ስጋ ከማህፀኗ የተከፈለ ነው። ወላዲተ አምላክ የሚለው የበለጠ ይገልጣታል አለ። እና እኔ ስለ ድንግል ማርያም ብንናገር አያልቅብን እውነቱን ለመናገር። ምክንያቱም የእሱ እናት ናት፣ የባለቤቱ እናት ናት። የምድርና ስጋው የሚበላለት ደሙ የሚጠጣለት በቁስሉ የተፈወስንለት ተራቁቶ ያለበሰን ረሃቡ ጥጋባችን፣ መጠማቱ እርካታችን፣ መራቆቱ ልብሳችን፣ ኮምጣጤ ሐሞት ጠጥቶ ጣፋጭ ሕይወት ያጠጣል። ሊቁ እንደተናገረው ይወለቀ ብነ ጣዕመ መረራየከ ምረረ ልሳን ወአፍ ሐሞት ዘትበልዖ እስመ ለመሪር ሐሞት ጣዕመ ቃልከ አጥፎ ብሎ ባለቅኔ እንደተናገረው አንተ ሐሞት ኮምጣጤ ትጠጣለህ፣ ከአፍ ግን ጣፋጭ ይወጣል። አባ ሥራይ ሎሙ እስመ በዘየአምሩ ይገብሩ። ማር ነው ሐሞት ኮምጣጤ መጋት መራራ ነው አለ። እነሱ ጣፋጭ ሲግጡ አንተ ጣፋጭ ታወጣለህ አለ። ይህ ሕይወት፣ ይህ ተስፋ፣ ይህ ብርሃን፣ የዕውራን ብርሃን፣ የአንካሶች ምርኩዝ፣ የልጅ የሌላቸው ልጃቸው፣ ጧሪ ቀበር ለሌላቸው አባታቸው፣ አብለጓ ለማውታ ወመኮንን ለብሔራት የተባለው ክርስቶስ የድንግል ማርያም ልጅ። እሷን ከመውደድ ውጭ አማራጭ አይደለም።
ደስ ስላለን የምንወዳት ደስ ስላለን የምንጠላት አይደለም። በግድ ነው የምንወዳት፣ በግድ ነው የምንወዳት ማርያምን ነው በግድ። ለምን እሱ እግዚአብሔር ይስጥል። በጣም እናመሰግናለን። እኔ ወንድሞቼ በዛ አጋጣሚ መመክራችሁ አንድነታችንን እናስከብር። እኛ ለየት ብለን እንገኝ። በእውነት ከምእመናኑ በመማርና ባለመማር መካከል በማንበብና ባለማንበብ መካከል ልዩነት መፍጠር አለ። እኛ ጉባኤ ቤት ገብተናል፣ ከአንድ ማህፀን ተወልደናል። አሁን እዚህ ውስጥ ያለነው ሰዎች ከመላው ኢትዮጵያ ወተጋቢያ ወንዘ ዝሩት ኢት ማእከለ ቆላት ወገዳም ተጋቢያ ትከውን አተጥቅ ስፎር አይደለም። የስንዴው መገበሪያው ከየበረሃው ተሰብስቦ ተፈጭቶ ተፈትጎ ታጥቦ ተፈትጎ ተፈጭቶ አንድ መስዋዕት እንደሚሆነው ሁሉ እዚህ ውስጥ ያለነው አንዱ ስንዴ ከጎንደር፣ አንዱ ስንዴ ከጎጃም፣ አንዱ ስንዴ ከወሎ፣ አንዱ ስንዴ ከሸዋ፣ አንዱ ስንዴ ከወለጋ ከባሌ መተን እዚህ ቤተክርስቲያን ፈትጋ አጥባ ዳቦ አድርጋናል። መልሳችሁ ወደ እርሻ አትሄዱ ነው ለምናል። መልሳችሁ ጥሬ አትሄዱ፣ ወንዝ አትሄዱ፣ ተራራ አትቁጠሩ። ይሄን በጣም ገርመኛል። አሁን አንዳንድ መምህራን ዘረኛ ይሆናሉ ይባላል። እኔ እዚህ ትምህርት ቤት ስትመጡ እሸቱ የተወለደ የኔን አረገ ትውልድ ለማጥናት እንደ መጣችሁ አብርሃም ወለዱ ለይስሐቅ ነው ለማጥናት መጣችሁ። እኔ የተስበ ወደ ምን አገባኝ? እኔ ሙቸላር ተሰቀየላለሁ እንዴ? እኔ አስተማርኩ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብዬ እንጂ መጽሐፈ ልደቱ ለእሸቱ እናንተም አታውቁም፣ ማንም አያውቅም። በእውነቱ ይሄን ማስወገድ መንቀል መቻል አለብን። እኔ ወንድሜ ነው ከየትም ይምጣ ሐሳቤን ከተቀበለኝ ሐሳቡን ከተቀበልኩት ከደገፍኩት ከተግባባን ለምን ከሱዳን አትመጣ? ምን አገባን? ለምን ከዳርፉር ለምን ከጃማይካ ለምን አትመጣ? ስለዚህ እኔ እውነቱን ለመናገር እዚህ መታችሁ ወንዝና ተራራ የምትከሰከሱ የመነቸከ ህሊና የበሸቀጠ አይምሮ የዛገ ህሊና ይዛችኋልና አሁን ከሱ ትወጡ ጣሉት ያለ መንችቁ እኔ ሰው ለይቼ የሆነ ጊዜ ስንት ጥበብ አምልጦኝ ነበር። ከሁሉ ጋር በመጣበቄ ጥበብ አግኝቻለሁ፣ ፍቅር አግኝቻለሁ። እኔ መቼም እኔ ጉድጓድ ፌቴ ውስጥ እያየ እዚህ ግቢ ምን አባቱ ውደቅ የሚለኝ የለም። ሁሉም ይደግፈኛል፣ ሁሉም ይሰማኛል። ለምን እኔ እሸቱ አለማየሁ የምናገረውን እንጂ ዘሬን መርጬ አላውቅም። ይክበር ይመስገን።